ፋይናንስን አድሚኒስትሬት ማድረግ ካፒታል ምን ማለት እንደሆነ ባለማወቅ ምክንያት የወጡ ከቢዝነሱ የተወጡ በጣም ብዙ ሰዎች ናቸው። ብዙ ሰዎች ያተረፉ ይመስላቸዋል። ያተረፉ እየመሰላቸው ሪሊም ደግሞ ለምሳሌ ሲሚንቶ ነጋዴ ብታዩ 1000 ብር ያመጣውን ሲሚንቶ 1500 ብር ይሸጣል። ሊተራሊ 500 ብር ትርፍ አለው አይደል የሚመስለው። ግን እየቆየ ሲሄድ ካፒታሉ ሲበላ እንኳን አያውቅም። ደንበኞች ከሌላ ኤክስ ከሚባለው ሪል ስቴት ዴቨሎፐር አንተ ዋይ ነህ ወደ ዋይ ወይም ወደ አንተ ምን ፈልገው ይምጡ የሚለውን ነገር ዩኒክሊ መስራት እንችላለን። ዳታ ልክ እንደ ምግብ ዳታ ምግብ የተበላሸ ምግብ ብትበይ ሰውነትሽ ሁሉ ይታወቃል። ሮንግ የሆነ ዳታ የምትወስጂ ከሆነ ቢዝነሱ ማርኬቱ በሙሉ አቢዝ ይደረጋል። ለዚህም ነው አሁን ማርኬቱ ላይ ያለው ዋጋ የማይታወቀው። ሪል ስቴት ዴቨሎፐሮችም 20%ን ከወሰዱ በኋላ ያንን እንደ ዲፖዚት ሞቢላይዜሽን ይጠቀሙት። ከባንክ ቢወስዱ ያንን ገንዘብ ኢንተረስት አለው ምናምን አለ። ግን የዚህ ሰውዬ ከሆነ ምንም ኢንተረስት የለውም፣ ፒርካሽ ነው። ወደ ስራ ውስጥ አስገብተው እንደ ዲፖዚት ሞቢላይዜሽን ይጠቀሙበታል፣ እንደ ካፒታል ይጠቀሙበታል። ግንባታ ይገነቡና ሌላ ለሚከፍል ሰው ደግሞ ይሸጡታል። ኢንጂነር ምንድነው እንግዲህ የኢትዮጵያ ሪል ስቴት ኢንዱስትሪ እድሜው ከሌሎች ዓለሞች ጋር ሲነጻጸር አጭር የሚባል ነው እና 30 ዓመት ያልዘለለ ነው። በእነዚህ 30 ዓመታት የኢትዮጵያ ሪል ስቴት ኢንዱስትሪ በምን ያህል መልኩ ኢቮልቭ አድርጓል? እድገቱ እንዴት ነው? አጀማመሩስ እንዴት ነው? በአንተ እይታ እንዴት ታየዋለህ የሚለውን እስኪ። ሪል ስቴት በኢትዮጵያ አጠር እንዳልከው የ30 ዓመት 34 ዓመት ነው በሪል ስቴት የሚለው ስያሜ ጀምሮ ከህብረተሰቡ ጋር የተዋወቀው። እንግዲህ አንደኛው ሪል ስቴት ምንድን ነው የሚለውን እና ህዝቡ የሚያውቀው አንድ ነው ወይ የሚለው ነገር ራሱ አሁን አዋጅ ሲወጣ አንደኛው ትርጓሜው ላይ ሪል ስቴት ማለት ተብሎ ሲተረጎም ያለውና ህብረተሰቡ ውስጥ ደግሞ ሪል ስቴት ስንል በዘልማድ ያለን ትርጓሜ አንዱ ልዩነት ፈጥሯል። ከዚህ በፊት ሪል ስቴትን በተሻለ መጠን ሊገልጸው የሚችለው ባህላዊ በሆነ መንገድ ነበር፣ ትራዲሽናል በሆነ መንገድ ነበረ ሲከናወን የነበረው። ብዙም ቀላል ያልተባለ የሀገር ሀብት ኪሳራ ላይ የወደቀበትም ነው። በዚህ ጊዜ ውስጥ የተጭበረበሩ ብዙ ሪል ስቴት ገዢዎች ነበሩ። ያለ አግባብም ዋጋ እየተከፈሉ ይገዙ ነበሩ። ለከፈሉበትም ዋጋ ትክክለኛውን ንብረት ያልተረከቡ ወይም ደግሞ በጊዜው በወቅቱ በተገባበት ውል ያልተረከቡ አሉ። ይህ ማለት ግን ሁሉም ሳይሆኑ የተወሰኑት ደግሞ ውጤታማ ሆነው የተሻለ ሀብት ያፈሩም የተሻለ አካባቢ ሁኔታ የሚፈጠሩ አሉ። እንግዲህ ሁለቱንም እየቀላቀለ የመጣ ነው ማለት ይቻላል። እንግዲህ ባህላዊ መንገድ ስለሆነ ስላልተጠና ያለው ችግር ዘርፈ ብዙ ችግር አለው። ከአልሚዎች አንጻር፣ ከገዢው አንጻር፣ ከመሬት አቅርቦት አንጻር፣ ከፋይናንስ አንጻር አሁንም ራሱ ለአብዛኛው የኢትዮጵያ ሕዝብ ሪል ስቴት ማለት የመኖሪያ ሳይሆን እንደው የሀብት ማማ፣ አንድ ሪል ስቴት ውስጥ ንብረት ያለው ሰው የሀብት ማማ ላይ እንደተቀመጠ ተደርጎ ነው የሚታየው። በተለይ ደግሞ ሪል ስቴት ሽያጭ ላይ ነው እንጂ በሪል ስቴት ኪራይ ላይ ብዛም የቤት ችግር ሲፈታ አላየንም። አጠቃላይ ዘርፉ እንግዲህ ብዙ ጥንቅጥ ነገሮች ያሉበት ነገሮች ናቸው። ግን የተጠና ወይም ደግሞ እንደዚህ ነው እንዲህ ነው ተብሎ ሊነገር የሚችልለት ነገር የለውም። እኔ ኦብዘርቬሽናል የሆነ ነገሮችን ናቸው የማየው። ግን ብዙ መንገረጋገጭን አሳልፎ እዚህ ደረጃ ላይ ደርሷል። አሁን እንግዲህ በህግ የሚመራበትን አዋጅ ወጥቷል። የሪል ስቴት 1357 እሱ አዋጅ ወጥቷል። እንግዲህ አዋጁ ደግሞ ማስፈጸሚያ መመሪያ እየጠበቀ ነው ያለው። የማስፈጸሚያው መመሪያ ረቂቁ ለፍትህ ሚኒስቴር ቀርቦ እንግዲህ እየተጠበቀ ነው ያለው። ተመልሶ
ተመልሶ እንደገና እንዲስተካከል አንዳንድ ነጥቦች እንዲስተካከሉ ቀርቧል። አሁንም ህጉ ይውጣ እንጂ ወደ ህጉ ትግበራ ውስጥ አልተገባም። ህጉም ራሱ እንግዲህ ባይተሰፍ ከዚህ በፊት ሪል ስቴት በህግ የሪል ስቴት ራሱን የቻለ ህግ አልነበረው። ሌላ የፍትሐ ብሔር ህጎች ነበሩ ሲዳኙ የነበሩበት። አሁን እንግዲህ ከአሁን በኋላ በዚህ በሪል ስቴት አዋጅ መተዳደር ሲመጣ የተሻለ ነገሮች ይመጣሉ፣ ወይም ደግሞ ህጋዊ የሆኑ ነገሮችን የተያዙ ይመጣሉ ብለን ተስፋ እናደርጋለን። ግን በዋናነት ብዙ ውጣ ውረድ ያስተናገደ ነው። እንደ ሀገር ብዙ ኪሳራም አስተናግደናል ብዬ አስባለሁ። እኔ እንደ ገዢም እንደዚሁ እንደ ዴቨሎፐርም ዴቨሎፐሮችም ራሳቸው አንደኛ ረጅም ጊዜ የሚፈጅ ስለሆነ የዚህ የዋጋ ጭማሪው የፕራይስ እስካሌሽኑ ብዙ ነገር አለው። ከእሱ ጋር ብዙ ሰፈሪንግ ያየበት ኢንዱስትሪ ነው። ገዢውም እንደዚሁ ብዙ ኮስት ኢንከር ያደረገበት እና ረጅም ጊዜ መጠበቅ የጠበቀውን ደግሞ አለማግኘት ከግንባታ ጥራት ሊሆን ይችላል፣ ከመቆየትም አንጻር ሊሆን ይችላል፣ ከዋጋም ሊኖር ይችላል እና ገዢንም ሻጭንም ሊያረካ በሚችል ወይም ሳቲስፋክሽን በሚፈጥር መልኩ እየሆነ ነው ማለት ይከብዳል። በአብዛኛው ያሉት ሁኔታዎች እንደዚህ ይመስላሉ። በጣም ጥሩ። ስለዚህ አሁን 1357 አዋጅ ወጥቷል፣ የሪል ስቴት እና የማይንቀሳቀስ ንብረቶች አዋጅ። ይሄ ለሪል ስቴት ሴክተሩ ሌላ ፍሮንቲር ነው ብለን ልናምን እንችላለን ወይ? ምንስ ሊቀይር ይችላል? ያለፉት 30 ዓመታት ብዙ መንገጫገጮች ነበሩት። ምክንያቱም ምንም አይነት የህግ ማዕቀፍ ስላልነበረው እንዳልከው ከዴቨሎፐርም አንጻር ከገዢዎችም አንጻር ብዙ ቻሌንጆች ነበሩት እና ምን ትጠብቃለህ አንተ እንደ ቢዝነስ ባለሙያ እንደ ኮንሰልተንት ኮንስትራክሽን ላይ ለረጅም ዓመታት እንደሰራ ሰው ይሄ አዋጅ ምን ነገሮችን ይዞ ይመጣል? ሴክተሩ ላይ ምን ይቀይራል ብለህ ታምናለህ? ህጉ ባይተሰር አልነበረም። መኖሩ በራሱ ትልቅ ሰክሰስ የሪል ስቴት አዋጅ የሚባል ነገር መኖሩና በአዋጅ እንዲመራ መደረጉ መንግስትም ይሄንን አስቦ አዋጅና መመሪያ ሬጉሌሽን ለማውጣት ቁርጠኝነት ማሳየቱ ግሬት የሆነ ሰክሰስፉል ነው። አንዳንድ ችግሮች ሊኖሩበት ይችሉ ነው እየታዩ እንግዲህ ችግሮቹ ወደፊት እየተስተካከሉ ይሄዳሉ ብዬ አስባለሁ። ግን በመሰረታዊነት የሪል ስቴቱን ችግሮች በተለይ በውል ላይ ከውልና ከአቅርቦት ጋር የኮንትራክት ኢንፎርስመንት ጋር የተያያዙትን ነገሮች በአብዛኛው ችግሮችን ይፈታል ብዬ አስባለሁ። ሪል ስቴቱ በራሱ ራሱን የቻለ ችግሮች አሉበት። ለምሳሌ የመሬት አቅርቦት በተመለከተ፣ የፋይናንስ አቅርቦትን በተመለከተ፣ የዴቨሎፐሮች አቅም በተመለከተ በአብዛኛው ጊዜ በደንበኞች ገንዘብ በደንበኞች አቅም እየተደረገ ያለበት ነው እና ከፍተኛው ደግሞ ሪል ስቴት ውስጥ ይታዩ የነበሩት ስካመርስ የማጭበርበር አይነት ነገሮችን ለመግታት ወይ ለመቀነስ በዚህ በኩል ትልቅ እገዛ ሊያደርግ ይችላል። የመሬት አቅርቦትን በተመለከተ ከመሬት ጋር የተያያዘ እንግዲህ ፖሊሲዎች ጋር ኢሹ ሊኖራቸው ይችላል። ይሁንና በመሰረታዊነት እዛ ላይ ያለውን ነገሮች ቁልፍ የሆኑትን ነገሮችን ያግዛል ብዬ አስባለሁ። በጣም ጥሩ ለውጦች የሚመጡ ከሆነ በጣም ጥሩ። ቴንክ ዩ ኢንጂነር። ከዚሁ ጋር ተያይዞ እንግዲህ ብዙ ሰው ሪል ስቴትን ከኮንስትራክሽንም ጋር ኮንስትራክሽንና ሪል ስቴትን አንድ የማድረግ ሁኔታ ይታያል። ከዚህ ባለፈ ሪል ስቴት ሲባል የመግዛትና የመሸጥ ብቻ ንብረቶችን የመግዛትና የመሸጥ ብቻ አድርጎ የሚያስቡ ተመልካቾች ወይም ቤት ገዢዎች ሊኖሩ ይችላሉ እና ከንብረት ግመታ ጋር ከሪል ስቴት ቫሉዌሽን ጋር ተያይዞ በኢንቨስተሮች ሪል ስቴት ላይ ኢንቨስት የሚያደርጉ ገዢዎች ማለት ነው ያላቸው ግንዛቤ ምን ያህል ነው? ምክንያቱም ፕሮፌሽናል በሆነ መንገድ ንብረቶች ተገምተው አይደለም ሰዎች የሚከፍሉት። ከዚህ በተጨማሪ ደግሞ የጄቪ ላይ ጆይንት ቬንቸር ላይ ለምሳሌ ንብረት ኖሯቸው መሬት ማለት ነው ከአልሚዎች ጋር በጋራ ሆነው በጋራ ለማልማት ሲያስቡ
ብዙ ጊዜ የተለመደው መሬቱ በኮምፓሪዝን ፕራይስ አካባቢው ላይ በተለምዶ ደላላ ምንላቸው ወይም ብሮከሮች ስንት እንደሚያወጣ ይገምታሉ። ከዛ በኋላ በዛ ተተምኖ ነው ከአልሚው ጋር ወደ ስምምነት ወይም ወደ ውል የሚገቡትና ያለው የግንዛቤ ስለ ቫሉዌሽን ሪል ስቴት ላይ ያለው ግንዛቤ ምን ያህል ነው? አዲሱ ሰው አዋጅ ላይ ምን ያህል ይሄ ተዳሷል የሚለውን ምክንያቱም በውጭ ዓለማት ላይ እንደምናውቀው አሴት ቫሉዌሽን አንደኛው ኪ ኤሌመንት ነው። ለጄቪም ይሁን ዋጋም ለማውጣት ይሁን ለመሸጥም ይሁን ለመለወጥም ይሁን እና ይሄንን እንዴት ታያዋለህ? ይጀምር ንብረት መገመትን እንግዲህ በተለይ ለምሳሌ አሁን አብሮ ማልማት በሚባለው በሚታወቀው ቁጥራቸው ቀላል ያልሆኑ ሰዎች ወደ ፍርድ ቤት ሄደዋል። አብሮ በማልማት ከዴቨሎፐሮች ጋር ተስማምተው በተባለበት ጊዜ አለማስረከብ አንደኛው ነው። በጣም በ2 ዓመት በ3 ዓመት ያልቃል የተባለ 8 ዓመት 10 ዓመት የቆየው ሆነው ስቲል አንዴ ስመ ሀብቱ ወደ ዴቨሎፐሩ ይሄዳል። ከዛ በኋላ ዴቨሎፐሩ ደግሞ ወይ በፋይናንስ ወይ በዋጋ መጨመር በፕራይስ እስካሌሽን ወይ እንደዚህ በተመለከተ በግጭት ይፈጠራል እና የፍርድ ቤትን ካጣበቡት አንዱ ኬሶች እነዚህ ናቸው። ግን እነዚህ መጀመሪያውኑም በብዛት ዴቨሎፐሩ ያውቀዋል ምን አይነት ሁኔታዎች እንዳሉ። ግን የሚሸወዱት መሬቱን የሚያቀርቡ ወይም ደግሞ ይዞታዊ ኖሯቸው ለዴቨሎፐር አቅም ራሳቸው ማልማት አቅም ስለሚያንሳቸው አቅም አለኝ ብሎ ለሚመጣ ሰው በሚያስተላልፉበት ጊዜ በምን ያህል መጠን ነው የሚያስተላልፉት? አንደኛ። ሁለተኛ የአልሚው የማልማት አቅም ከዚህ በፊት ሰርቶ በተባለበት ጊዜ የሚያቀርብ መሆኑ ሰክሰስ ሪከርድ አለው። ሁለተኛ የረጅም ጊዜ ምን ያህል ጊዜ ሊፈጅ ይችላል ሪል የሆነውን የኮንስትራክሽን ለምሳሌ በ2 ዓመት ተስማማና 10 ዓመት ድረስ የሚሄድ ከሆነ ምንድን ነው አንተ ኦልሬዲ ንብረትን በስም ቀይረሃል፣ ወደዛ ሰጥተሃል። የሚቀርህ እጅ ላይ ውል ነው። ኮንትራክቹዋል ኢንፎርስመንት ደግሞ እኛ ሀገር ይታወቃል። የፍርድ ቤት ሂደቱ በጣም ረጅም ነው። ውሉን የሚያቀርቡት ዴቨሎፐሮች ናቸው እና መሬቱ ያለው ሰው በቀረበለት ውል መሰረት ነው የሚፈርመው። ውሉን የመፈራረም አቅምም ራሱ ያስፈልጋል። የእውቀት አቅም ያስፈልጋል። የመደራደር አቅም ያስፈልጋል። ስለዚህ ዴቨሎፐሩ ነው እንግዲህ ገና ሀብት አለኝ ምናምን በሚል ይመጣል። ሰዎቹን ከዛ ቦታ ላይ ንብረታቸውን ወይ የስም ሀብቱን ወደ እሱ ስም ያዞራል። ከዛ ላይ ግንባታውን ይጀምርና ከዛ ላይ ሌላ ሸጦ ከዛ ላይ ከሚያገኘው አይነት ቢዝነስ ሞዴሉ ራሱ ጤናማ አይደለም። በአብዛኛዎቹ በጣም ጥቂቶቹ ሰርተው የሚያስረክቡ አሉ፣ ሁሉንም አይደለም። ስለዚህ አልሚዎችም ይህንን ነገሮች አሁን የወጣው አዋጅ ምክንያቱም ፋይናንስ ለማግኘት ምን ያህል ድረስ እንደሆነ ወደ 3ኛ ወገን ለማስተላለፍ ለመሸጥ ምን ያህሉን ግንባታ መገንባት እንዳለባቸው ቀድሞ ገንዘብ መሰብሰብ የሚፈልጉ ከሆነ ብሎክ አካውንት ውስጥ የሚያስገቡት ገንዘብ መጠን እንዲህ ነገሮችን ስለሚያስቀምጥ ምናልባት ክራይቴሪያው ከበድ ሊል ይችላል። ግን ዝም ብለው በጨበጣ ዓለም አለው ብሎ የሰው ንብረት አዙረው በእንደዚህ አይነት ሁኔታ የሚያደርጉ ካሉ ይገታል ብዬ አስባለሁ። ግን በዋናነት አልሚዎች እነዚህ መሬት የሚያቀርቡት ሰዎች ይዞታቸውን አቅርበው ሪል ስቴት ተሰርቶ ከዛ ላይ የተወሰነው በቤት ለመውሰድ የሚያስቡ ሰዎች ካሉ በባለሙያ ቢያሳዩ ጥሩ ነው። ምክንያቱም ምን ያህሉ ከዛ ውስጥ ይለያያል በጣም። አንደኛ የቦታው ዋጋ ይገመታል። ሲገመት ፕሮፌሽናል መሆን አለበት። ሁለተኛ ፕሮፌሽናል ሲሆን ማለት ደላላ የሚገምተውና ፕሮፌሽናል ሲገምቱት ሌላ ነገር ቀደም ስናወራ ስለ ቫሉዌሽን ማለት የትላንትና 1 ብር ዛሬ ነው። ዛሬ ይሄ ቦታ ለሰውየው ሰጠሁት። ስሰጠው ቤቱ በ1 ሚሊዮን ብር ተገመተ ማን ቦታው። ከዛ በኋላ ቤት ሰርቶ የሚመልስልኝ ይህንን ቤት የምገባበት ከ4 ዓመት በኋላ የዛሬ 1 ሚሊዮን ብር ማለት የዛሬ 4 ዓመት ስንት ይሆናል? 4 ሚሊዮን ይሆናል፣ 10 ሚሊዮን ይሆናል።
ያ 10 ሚሊዮን ደግሞ ምን ያህል ቤት ይገዛልኛል፣ ምን ያህል ክፍል ያለው፣ ስንት መኝታ ቤት ያለው፣ ስንት ካሬ ሜትር ይሆናል የሚለውን ነገር ባለሙያ ካልሆነ በስተቀር እንደዚህ ፋይናንሻል ሞዴሊንግ ሰርቶ ቫሉዌሽን አናላይሲስ ሰርቶ መተንተን የሚችል ሰው ካልሆነ በስተቀር ውሉን ደግሞ ሁለቱም የሚይዙትን ውል በዚህኛውም ያለውን በዛኛውም ያለውን ኤክስፔክቴሽን ሚት የሚያደርግ ከዴቨሎፐሩም የመሬት ባለይዞታው ያለውም ይዞታ ባለቤቱ ሚት የማያደርግ ከሆነ ፌል ያደርጋል ማለት ነው። ስለዚህ ቫሉዌሽን በጣም ኢምፖርታንት ነው። በጄቪም ሆነ አጠቃላይ ሪል ስቴት ሴክተር ላይ ማለት ነው። ተገቢውን ክፍያ ማግኘቱን በምን ያረጋግጣል? እውነት ነው። አልሚውም ተገቢውን ክፍያ ለሱ መስጠቱን በምን ያረጋግጣል? እውነት ነው። ያለ ዳታ ያለ መረጃ ያለ ምናምን ነገር ዝም ብሎ አየር ባየር የሆነ ነው። እውነት ነው። እና ትራዲሽናል ጋይስ ስለ ሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ። እውነት ነው ኢንጂነር። ከዚሁ ጋር ተያይዞ የእኛ ሀገር ሪል ስቴት ሴክተር ላይ ያሉ ዴቨሎፐሮች ከሌላው ዓለም ላይ ሲነጻጸር እንግዲህ ብዙ ጥናቶች አጥንተሃል ሴክተሩ ላይ በቢዝነስ ማማከሩም ረጅም ዓመት ቆይታል፣ ኮንስትራክሽኑም ላይ እንደዛው እና ያላቸው ቴክኒካል ሬዲነስ ከካሜራ ውጭ ቅድም ስናወራ ነበረ ስለ ብሉ ኦሽን ስትራቴጂ። ምን አይነት ስትራቴጂክ ፕላንስ አላቸው ወደ ሴክተሩ ከመግባታቸው በፊት? እነዚህን ነገሮች የብቃት የቴክኒካልም ሆነ የስትራቴጂክ ፕላን አለመኖሩ አጠቃላይ ኢንዱስትሪው ላይ ያደረሰውስ ጉዳት አለ ወይ? ምንስ ማሻሻል አለባቸው? ከሌሎች ሀገር ተሞክሮች ኢንዱስትሪውን አሁን ምን መሰለህ፣ አብዛኛዎቹ ሪል ስቴት አልሚዎች ቢዝነስ ሞዴላቸው ምን አይነት ነው? የተለመደ አይነት ነው። በቃ ትራዲሽናል የሆነ ነገር ነው። የዛሬ 30 ዓመት ሲመጡ በነበሩበት አይነት ሞዴል ነው። ወይም ፕሮሞሽኑን በለው ፕሮዳክቱን በለው ፕራይሱን በለው ሎኬሽኑን በለው ያው ነው ተመሳሳይና እንዲያውም አሰልቺ ኢቨን ፕሮሞሽን የሽያጩ ሴልስ እንትኑ ራሱ ኮልድ የሚባለው አይነት ነገሮች ናቸው። እና በዛ አይነት በተለመደው አይነት ነገር መሄድ አይቻልም። ያ ቆሟል። እዛ ላይ ስታክ ማድረግ ይቻላል፣ ግን ያ አያዋጣም። ውጭ ሀገር እኮ ሪል ስቴት ዱባይ ሪል ስቴትን አልፎ ተርፎ እኮ እኛ ሀገር መጥተው ከኛ ሀገር ብዙ ሰዎች ዱባይ ሀገር ሄደው ገዝተዋል በውጭ ምንዛሪ። እና የሪል ስቴት እንትኑ ራሱ የቢዝነስ ሞዴሉ ራሱ የተለየ ነው። ማርኬት ድሪቨን ዳታ ማርኬት ድሪቨን ነው በቃ። እና እኛ ጋር በስሜት ነው ወይም ደግሞ በተለምዶ ብሮከር የምንላቸው ወይ ደላላ የምንላቸው ናቸው። እና አንድ ሰው ቤት የመግዛት ፍላጎት ስላለው ብቻ እጁ ላይ 2 ሚሊዮን ብር ስላለ በዛ በዚህ ብለው 5% 10% አድቫንስ ብለው ይቀበላሉ። ከዛ ላይ ያ ሰውም ደግሞ ጉጉት ነው እንጂ ቀሪውን ገንዘብ ከፍሎ ቤቱን ለመረከብ ሳይሆን ውሉን ሸጦ እንደገና የተወሰነች ብር አግኝቶ ለመውጣት እንዲህ አይነት ነገሮች ናቸው የሚታሰቡት። የቢዝነስ ሞዴሉ በጣም ኋላ ቀር እንደማየው ማለት ነው። ስለዚህ ከዚህ በፊት በነበረው ትራዲሽናል ቢዝነስ ሞዴል መሄድ አይቻልም። እንዳየው ቀደም ብሎ ኦሽን እና ሬድ ኦሽን የሚለው ነገር ሬድ ኦሽን ውስጥ ነው ያሉት። ሬድ ኦሽን ውስጥ ነው ያሉት። ሁሉም ተመሳሳይ ነው። ሁሉም ማስታወቂያ ነው። ሁሉም የፕሮሞሽኑን፣ የሽያጩን፣ የገንዘቡን፣ የአድቫንሱን ከባንክ ጋር ማገናኘቱን ወይ እንደዚህ ሁሉም ነገሮች ናቸው። ሁሉም ተመሳሳይ ሱቅ አለው፣ መነገድ ፍሬያችሁ ምናምን እንደዚህ ነው፣ ከከተማ እንደዚህ ነው እንደዚህ ነው። ሪሊ የከተማው ህዝብ የሪል ስቴት ፍላጎት ያ ነው ወይ? ነበረው ላይ ነው ወይ ያለው ነገር? ሪል ስቴት ወይም ደግሞ ቤት መኖሪያ የሚሆን ሱቅም ቢሆን የሚፈልገው ከስተመሩ ያ ነው ወይ? ፐርቼዚንግ ፓወርስ የሚለው ነገር ኢቨን ዊሊንግነስ ቱ ፔይ አንድ። ሁለተኛ የኮንስትራክሽን ኮስት ራሱ ማመንን በሚያስቸግር ነገሮች ጨምሯል። ኮንስትራክሽን ኮስቱ ሊጨምር የቻለበት ዋነኛው ምክንያት የምንጠቀምበት ማቴሪያል የምናመርትበት መንገድ እጅግ በጣም ኋላ ቀር። በርና መስኮት መውሰድ፣ ከበርና መስኮት ለምሳሌ አሉሚኒየም ምናምን በርና መስኮት ብንጠቀም
ከ37 እስከ 40% ትራሽ ነው። ለምን? እያንዳንዱ የሪል ስቴት በርና መስኮት ለእያንዳንዱ የሚሰራው ሳይዙ አንድ አይደለም። በማስ ፕሮዳክሽን ብናመርት ከ30% ከ40% በላይ ውዳቂ የሚሆነውን እቃ በደንብ ኢፌክቲቭሊ ተጠቅመን 90% 95% ልናደርገው እንችላለን። ስታንዳርድ ቢወጣለት ማለት ነው። ስታንዳርድ ቢወጣለት በማሳና ምርት እንደ ተገጣጣሚ ቤቶች አይነት ነገሮች ኮስት ሊቀንሱ የሚችሉ የለም። አሁንም አሸዋ ነው፣ አሁንም ድንጋይ ነው፣ አሁንም ያንን ነው ተመር ነው። ከግንባታ ቦታ ላይ የሚወጣውን አሸዋ በውድ አምጥተን እዚህ አድርገን ገንብተን ስታፈርሰው ስትቆረቆር ምናምን መልሶ የሚወጣው ነው አሸዋ። አስተውለዋል? መልሶ የሚወጣውን አፈር ዌስቴጁን አስተውለዋል? ለምን? ብዙ ትራዲሽናል ስለሆነ አፕሮቻችን ኮንስትራክሽን ኮስትን ጨምረዋል። ፕላስ የምንገነባበት ፎርምወርኩ፣ ጣውላው፣ እንጨቱ የምንጠቀምባቸው ኮርኒስ ምናምን ነገሮች በሙሉ ማገዶ ጨራሾች ናቸው። በሙሉ ኮስት ናቸው። ያ ኮስት ማላይ ነው የሚቻለው ባየር ላይ ኮስቱ ሚኒማይዝ በማድረግ ብቻ የተሻለ ቴክኖሎጂ በማምጣት ኢፌክቲቭ የሆነ ቤት መገንባት እንችላለን። ከቴክኖሎጂ ጋር በጣም ወደኋላ ቀርተናል። የምንገነባበት መንገድ ታይም ከሁሉም ነገር በላይ አንድ ቤት 10 ዓመት ምን ማለት ነው? መቼስ ሊኖርበት ነው። እነ ቻይና በ6 ወር በ3 ወር በ24 ሰዓት ቤት እየሰሩ ህንፃ እየሰሩ 10 ዓመት እኛ 15 ዓመት የሚፈጁ የሪል ስቴት ቤቶች አሉ። እና እነዛ መሰረታዊ የሆኑ ነገሮች ናቸው። እነዚህ ኮስት የሚጨምሩ ነገሮችን ሬዲዩስ ማድረግ ካልቻልክ ልታደርግ የምትችለው ደግሞ በማስ ፕሮዳክሽን ስታንዳርድ የሆኑ ነገሮችን በመፍጠር ቴክኖሎጂ በመፈጠር የግንባታ ማቴሪያሎችን የተሻሉ ነገሮችን በመጠቀም ግብአት የሚሆኑ ነገሮችን በመቀነስ ነው መጨመር የምንችለው። አለመነዛ በዚህ ምክንያት ብቻ የግንባታ እንትኖች ላይ ይሄ የሚመጣው ቢዝነስ ሞዴል ላይ ስንሰራ አብዛኛዎቹ የቢዝነስ ሞዴላቸው ምንድን ነው ሲያጋጥሙኝ ሳያቸው ምንድን ነው የምትሸጡት ብለህ ስትላቸው ሪል ስቴት ይለዋል። ኖ ሪል ስቴት አይደለም የሚሸጡት እዛ ቦታ ላይ የሚሸጡ አሁን ሪል ስቴት ውስጥ 3 ነጥቦች አሉ ይባላል። ሎኬሽን ነገሮች አሉ። ለምሳሌ ዋይ ሎኬሽን ከማለት ኢሞሽን አለው፣ የምትኖራቸው ጎረቤቶች አሉ፣ ስታተስ አለ፣ ኢንቫይሮንመንት አለ። የሚሸጠው ያ ነው። እነሱ ግን የሚሸጡት ያሉት አሁንም የሚያወሩልህ ስለ ጠንካራው ሴራሚክ፣ ስለ በሩ እየተደበደበ ምናምን ነገር ነው የሚታየው። ያ ነው ወይ ሰው የሚገዛው? ያ ነው ወይ ሪሊ? ያ ነው ወይ? ኦፍኮርስ ጠንካራ በር እንዲያል ዓመት የሚቆይ ምናምን ነገሮች ሊሆኑ ይችላሉ። ግን አብዛኛው አሁን ግብይት በኒውሮን አለ ማርኬቲንግ የሚካሄደው እና ኒውሮን ድራይቭ የሚያደርገው ነገር ያ ነው ወይ የሚለው ነው። ኮስቱም ደግሞ በጣም ላይ ነው። ብዙ ሰዎች ተመዝግበው ምናምን ብለው መክፈል እንደማይችሉ ያውቁታል። የተወሰነ ጊዜ ይችላል ዲፎልት ያደርጋሉ። ኢቨን የገንቢዎቹ ራሳቸው በጀት ያለው የለም። በጀት ያለው ሪል ስቴት እኔ አላውቅም። በጀት ይዞ የዚህን ዓመት በጀት ይሄን ያህል ነው ለግንባታ ማውለው ብሎ የሚሰራን አላውቅም። ሸጦ ከሰው ላይ ገንዘብ አምጥቶ ከጠፋም ከሆነ ከፕሪሴል ሰብስቦ በቃ እና ያ ከየት መጣ አታውቅም። ስንት አወጣው አያውቅም። ግንባታው ስንት እንደጨረሰ አያውቅም። ሪሊ ዳታ የለም፣ የፋይናንስ ዳታ የለም። ምን ያህል አሸዋ ፈጀ፣ ምን ያህል ጠጠር ፈጀ፣ ምን ያህል እንትን ፈጀ፣ ምንም ዳታ የለም። ምንም ነገር አያውቁት። ኢቨን ሪፖርት ላይ አይደለም የወጣበት ዋጋ። ከዛ በኋላ ሲሸጡ እንኳን ራሱ ተቀናሽ ኮስት ለማግኘት
ራሱ ለታክስ እንኳን ዲዳክተብሎቹን ማለት ነው አይገኝም ወይ የተጋነነ ነው ወይ የተገዛው ነገሮች ማንኛቸውም ፕሮሰሶች ኦፕሬሽን ላይ ኢንፑት አለ፣ ፕሮሰስ አለ፣ አውትፑት አለ። ኢንፑቱ ላይ በጣም ካልሰራ አውትፑቱ ይጨምራል ማለት ኮስቱ ይጨምራል። እዚህ ላይ ሚኒማይዝ ማድረግ የማትችለው ነገር የትም ቦታ አሁን ድሮ እናቶቻችን ዶሮ ሲገዙ ታውቃለህ? ዶሮዋ የእግሩን ጥፍር ያያሉ። ትልቅ ከሆነ ያረጀ ያላረጀ የሚለው ነው አይደል? ትልቅ ከሆነ ያረጀ ነው አይደል? ይህን አይገዙ። ለምን ይመስላል? ስጋው ስለሚጠነክር ማገዶ ይጨርሳል። መብሰሉ አይቀርም፣ ማገዶ ይጨርሳል እና ማገዶ ይጨርሳል ይለዋል። አንድም ቤት ስትሰራ ብዙ ኮስት ኢፊሸንት ያልሆነ ነገር ብዙ ነገር አምጥተህ ማገዶ ጨርሰህበት ልታቆመው ትችላለህ። ያ ግን የማገዶን ዋጋ ጨምረህ ጫናው ገዢው ላይ ሆናል ማለት ነው። ያ ደግሞ ውድድር እንዳይኖርህ ያደርጋል። በተገቢው ዋጋ ምክንያት እንዳይፈጠር ሀብትም እንዳይፈጠር ያደርጋል። ገዢው እንግዲህ እድሜ ልኩን ኖሮ አንድ ሰው ኢትዮጵያ ውስጥ መኖሪያ ቤት ለመግዛት 30 ዓመት አድማስ መስራት አለበት። እንደዛም ሆኖ እሱንም በጣም ጥቂት ትንሽ ሴግመንት ነው። ያ የሚመጣው ከምንድን ነው? ቢዝነስ ሞዴሉ ላይ ቢዝነስ ሞዴሉ ብዙ ነገሮችን ይይዛል። ማርኬቲንግን ይይዛል፣ ፕሮዳክቱን ይይዛል፣ ፕሮዳክት ኮስቱን ይይዛል፣ ፋይናንሱን ይይዛል። እነዚህ ነገሮችን በሙሉ ይይዛል እና እነዚህን ነገሮች በደንብ ባለመስራት የሚመጣ ነው። በአጠቃላይ ስናጠቃልለው ሪል ስቴት 67% ፋይናንስ ከፋይናንስ ጋር እያለ ፋይናንስ እንዴት ዴቨሎፕ አደርጋለሁ? በጀት ሳትይዝ ሪል ስቴት ምን ያህል ኮስት እንደሚያወጣ ሳታውቅ የነዳጅ ጭማሪ ሪል ስቴት ላይ የሚያመጣውን ኤፌክት ለይተህ እንደው በአንድ ቫሪየብል ለይተህ ሳታውቅ በአንዱ ቤት ላይ መሸጫ ዋጋ ላይ ነዳጅ ከ160 ብር 180 ብር ሲገባ ያለውን 20 ብር አንዱን ቤት ስትሸጥ በምን ያህል እንደሚያስጨምርበት ሳታውቅ ኢቨን ፐር ስኩዌር ሜትር አይደል ሳታውቅ ምንም ነው የምትችለው። ኮስትን ሳታውቅ መሸጫ እንዴት ታወጣለህ? ምንም አታውቅም። ስለዚህ በቢዝነስ ሞዴሉ ላይ በጣም መሰራት መቻል አለበት። ሴክተሩን አሁን ካለበት የውጮቹ ማርኬታቸው፣ ኮንስትራክሽናቸው፣ ፕሮዳክሽናቸው፣ ፕሮሞሽናቸው ዋት ኤቨሪቲዝ ዳታ ድሪቨን ናቸው። እዚህ አንድ ሲንግል ዳታ አታገኝ። ሲንግል ዳታ ተመዝግቦ አታገኝም። ከአንተ በትክክለኛ ዋጋ ቤት የገዛ ሰው ገንዘቡን ራሱ ትረስ አድርገህ ማወቃችን። ሪል ስቴቶች ቤት ይሸጣሉ። የሸጡበት ትክክለኛውን ዋጋ ሬጅስተር የተደረገ አታገኝ። ዳታ ላይ ከፍተኛ ክፍተት አለ። ምን ያህል ብረት አወጣ፣ ምን ያህል ሽንዳ አወጣ፣ ምን ያህል ለዘበኛ ስትከፍል፣ ሌበር ስትከፈለ የለም። እነዚህ ዳታ በሌሉበት ሁኔታዎች ምን አይነት ቢዝነስ ነው የሚሰራ? ምን አይነት ኦፕሬሽን ነው የሚሰራ? ምን አይነት ማኔጀር የምታረጉ? ምን ኮስት ምን ያህል ትርፍስ ምን ያህል ነው? ትርፍ ስታመጣ እኮ ትርፍ ከየት እንደመጣ ማወቅ አለብን። ስትከስርም እንዴት እንደከሰርክ ማወቅ አለብን። እነዚህ ነገሮች አንድ ዳታ በሌለበት ሁኔታ ትልልቅ ሂውጅ የሆነ እኮ ዳታ ነው የምነግርህ። እንዳልከው እንግዲህ የነዳጅ ብረት ለመጀመሪያ ጊዜ ኦን ያደረገው ሰው ለምሳሌ መጀመሪያ ጊዜ ያንን ቤት ኦን ያደረገው ሰው ማን ነው? እከሌ ብለህ አታገኙም። አይታወቅ። የሰውየው ዳታ አይታወቅም። ያን ቤት የገዛው ሰውዬው ሪሴል ከመደረጉ በፊት ማለት ነው። መጀመሪያ ላይ ለአንተ ከፈለህና ወሰደ። ስም ሀብቱን ካርታ ወጣለት፣ ስሙ ወሰደ። ከዛ በኋላ የዛ ሰውዬን ሂስትሪ ሰውየው ጋር የለም፣ ሪል ስቴት ዴቨሎፐሩ ጋር የለም። ማን የገዛው ብትለው ቶሎ አክሰስ አድርጎ ሊያወጣልህ አይችልም። ያ በውለታ ላይ ያለ ራሱ 5-6 ጊዜ ሌላ ሰው ገዝቶታል። አንዱ ወደ አንዱ እየዞረ የለም። ኦኬ፣ ውለታው ተሸጠ። በስንት ተሸጠ? ኖበዲ ኖስ። ገዢው ስንት ከፈለ?
nobody knows በዚህ መካከል ውስጥ የሚፈጠር ቫልዩ አለ እሴት ይፈጠራል ከዚህ ውስጥ የሚገኘውን እሴት ማን ተጠቀመበት እሱም አይታወቅም ገበያዎች ያውቁ ባለቤቱ ያውቁ because data የለም ለስንት ሰው አምስተኛ ሰው ገዝቷል ያ ሰው ከዛ በፊት የነበሩት አራቱ ሰዎች በምን ያህል ገንዘብ እንደተገዛ በምን ያህል እንደተሸጠ በምናምን ምንም አይታወቅም ስለዚህ እነዚህ አይነት ዳታ በሌሉበት ሁኔታ የሪል ስቴትን ዋጋ እንዴት ብለህ ልታወጣ ትችላለህ ኢትዮጵያ ውስጥ የቤት ኪራይ ጨመረ ለማለት እኮ ዳታ ግዴታ ነው ቀነሰ ለማለት ዳታ ግዴታ ነው ምንም ሂስቶሪክ ዳታ የለም አዎ እንኳን ያለፈውን 10 ዓመት ፈረንጆቹ እኮ የሚበልጡን የ100 ዓመት ዳታ አላቸው እኛ የ3 ወር የለን ይሄም ነግርህ በሁሉም በካምፓኒዎች ውስጥም በመንግስት ደረጃ መሬት አስተዳደር ሄደ ያለፈውን 1 ዓመት በዚህ ክፍለ ከተማ ማን ከማን በስንት ብር ምናምን የሚለው ነገር ሪል የሆነ ዳታ ከባድ ነው ኢንጂነር ሄይ ጋይስ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ከዚሁ ጋር ተያይዞ የሪል ስቴት ማርኬቱ አሁን ስንመለከተው ከ2 እና 3 ዓመት በፊት ከነበረው አሁን በፊት ላይ የሴለርስ ማርኬት ነው ይባላል ምክንያቱም ሻጮች በልበ ሙሉነት በፈለጉት ዋጋ የሚሸጡበት ገበያ ነበርና የዳታ ክፍተትን ቢኖር አሁን በአንጻራዊ ደረጃ ደግሞ የባየር ማርኬት ነው ይባላል ምክንያቱም የኮንስትራክሽን ኮስት ጨምሯል ቀደም እንዳወራ ነው ብዙ ኮምፒቲሽን መጥቷል ብዙ ሰዎች እዛ ከ2 እና ከ3 ዓመት በፊት በነበረው ገበያ ተነሳስተው ከሌሎች ዘርፎች ወደ ሪል ስቴት በመግባታቸው ምክንያት በአንጻራዊ ደረጃ አልሚዎች በዝተዋልና የገዢዎችስ ቢሄቪየር አሁን ላይ ከ2 ዓመት በፊት ከነበረው ጋር ስንመለከተው እንዴት ነው ሪል ስቴት ላይ ያላቸው ያዋጣል ብለው ያስባሉ ወይ በገዢዎችና በሻጮች መካከል የነበረው ትረስት ስናነጻጽረው ከ2 ከ3 ዓመት በፊት አሁን ላይ ምን ላይ ነው ያለው እንዳንተ እይታ የሚያጋጥሙ ኬዞችም ይኖራሉና እስቲ ሼር ብታረግ የቤት ፍላጎት ለምሳሌ መኖሪያ ቤት ይችላል ሱቅ ይችላል ፍላጎቱ አለ በጣም በባየሩ ደረጃ ፍላጎቱና አቅርቦቱ አልተመጣጠነም ስቲል አቅርቦቱ ዝቅተኛ ከፍላጎት ሲነጻጸር በዋናነት ግን ባየርስ ሲገዛ ለመግዛት ሲወጣ የሚያያቸው ነገሮች አሉ አንደኛው አቅም የመግዛት አቅም ፐርቼዚንግ ፓወር የገዢ የፐርቼዚንግ ፓወር በአንድ ወይም በሌላ ምክንያት ተዳክሟል ይሄ ነው ሁለተኛ በአንጻሩ ደግሞ የኮንስትራክሽን ኮስት ኦፍ ኮንስትራክሽን ቀደም በነገርኩ ምክንያቶች በጣም ጨምረዋል አስቂኙ ነገር የሪል ስቴት ዴቨሎፐሮቹ የኮንስትራክሽን ኮስት እንደየጨመረ እያወቁ ስቲል እየገነቡ ነው ያንን የኮንስትራክሽን ኮስት ሚኒማይዝ ለማድረግ ጥረት ከማድረግ ይልቅ ኢቭን የባየርስ አቅም መዳከሙን እንኳን እያወቁ እነሱ አሁንም ማገዶ ጨራሽ የሆነውን ሪል ስቴት እየገነቡ ነው ዋጋም እየቀነሱ ያሉ አሉ እሱ ፓራዶክስ ነው እሱ ጨምሯል አልጨመረም እንግዲህ እናየዋለን ምክንያቱም ያ ቤት ሲረከብ መቼ ነው የሚረከበው የሚለው ነው አክቹዋሊ ዛሬ 100% ከፍለ ለምትገባ ከሆነ ኢትስ ኦኬ የገንዘብ ቫልዩ ትናንትናና ዛሬ የሚለው ነገር እሱ ፋክተር አለው ከጊዜ ጋር ሲነጻጸር ማለት ነው እሱንም በቫሉዌሽን ስትሰራው እስቲ ዴቨሎፐሮቹ ተጠቃሚ ናቸው ገዢ ነው ተጎጂ የሚሆነው ግን በዋናነት አሁን የግንባታ ዋጋ እየጨመረ ስለመጣ አሸዋ ስንት ነው ጠጠር ስንት ነው ብረት ስንት ነው ምናምን ስታየው በጣም እየጨመረ ነው ሁለተኛ የግንባታ ቴክኖሎጂያችን በጣም ኋላ ቀረ ነው ኮስቲ ነው ቀደም እንዳልኩ በስታንዳርድ ምክንያት በምናምን ምክንያት በጣም ወጪ እናወጣለን ይህንን ሁሉ ወጪ እያወጡ ግን የገዢው ፍላጎት እንዳለ ያውቃሉ ግን ሁለት ነገሮች አሉ አቢሊቲ እና ዊሊንግነስ የሚባሉ ይሄ ሁለቱ ነገሮች ከገዢዎች አንፃር እነዚህ በምን አይነት ሁኔታ ላይ ነው ያሉት አሁንም የገዢ ፍላጎት አለ የቤት እጥረት አለ ግን አንዱ የመግዛት አቅም
አንደኛ ምክንያቱም ፋይናንስ እጥረት ስላለ በገዢው ሳይድ ማለት ነው። ለገዢው ፋይናንስ የሞርጌጅ አገልግሎት የለም እንደ ሌሎች ሀገሮች። ስለዚህ ይሄ አሁን ገበያው ጥሪው አልወረደም እኮ የተወረደ ይመስለናል እንጂ አልወረደም። ገዢ ግን በአቅም ችግር ምክንያት ተፋጠው ቁጭ ብለዋል። ሁለተኛ ደግሞ ከዚህ ከንብረት መብት ጋር የተያያዙ ነገሮች አሉ። አንዳንድ የሚወጡት መመሪያዎች ምናምኖች ገዢን ትንሽ ያዝ የማድረግ ነገር ዊሊንግነስ ቱ ፔውን ቀንሰውታል። ለምሳሌ በብዛት የሪል ስቴት ግብይት የሚከናወነው ውጭ ባሉ ኢትዮጵያውያኖች ነበር። ትልቁ ታርጌት አድርገው የነበሩትም ውጭ ያሉትን አስበው ነበር ሲገነቡ የነበሩት። ትልቁ ካስተመርም ውጭ ያለ ነው። ውጭ ያለ ሰው ምን ያደርጋል? እዚህ ያለውን አንደኛ ወደ ሀገሬ ስመለስ እኖርበታለሁ የሚል ነገር ነው። ብዙ ኢትዮጵያዊ ወደ ሀገሬ የሚመለስበት ቀን አለ የሚለው አንዱ ነው። ሁለተኛ እዚህም ያለው ቤተሰብ ሁልጊዜ በየወሩ ምናምን ከምትረዳው ሪል ስቴት ትገዛለትና እያከራያችሁ ተጠቀሙ ሊሆን ይችላል። ወይም ደግሞ ለቤተሰቦች ትገዛና ኑሩበት፣ የቤት ኪራይ ምናምን ከምትከፍልላቸው ከምታግዛቸው ኑሩበት፣ እኔም ስመጣ አንድ ቀን ሀብት ሆነ ገንዘቤን የት ቦታ ላስቀምጥ የሚል አይነት ነገሮች አሉ። ስለዚህ ይሄ አሁን ለምሳሌ ምንጩ ያልታወቀ ገንዘብ የሚባል ነገር ሊመጣ ይችላል። እንዲህ አይነት ነገሮች ጥርጣሬ ሲመጡ ገዢ ስትሆን ትንሽ ፍሬን የመያዝ ነገሮች ይኖራሉ። ከውጭ የሚመጡትም ደግሞ ከውጭ ምንዛሪ ጋር በተያያዘ ሁኔታ ይህን ገንዘብ ስታፈራ በምን አይነት ሁኔታ ነው ያፈራኸው የሚባል ነገር ይመጣል በሚል ስጋት አለ። ትንሽ ሪዘርቭድ የመሆን ነገር አለ ከገዢዎች አንጻር ማለት ነው። ሌላው ደግሞ ሬት ኦፍ ሪተርኑ እንደምታየው እየቀነሰ ነው። ምክንያቱም ለአከራየው ብትል ታክሱ በጣም ትልቅ ነው። የጣራ ነገር ግዳ ክፍል የምትከፍለው አለ። ፕሮፐርቲ ታክስ እየመጣ ነው። እንዲህ አይነት ነገሮችን ስታስባቸው ኦልሞስት ያወጣኸው ኢንቨስትመንትና የሚመለሰው እንትን አይመጣጠንም። ኦልሞስት 1.8% ወይ 2% አካባቢ ሬንታል ይልዱ ማለት ነው። በኔት ኦፕሬቲንግ ኢንካም ታመጣ ሌስ ዛን 2%፣ which is very low። ሚኒመም 10% መሆን አለበት ይባላል ስታንዳርድ። ከ2% እንግዲህ ምን ያህል ተራራቀ። ይዘህ እንኳን ልታቆየው የምትችለው የሚያጓጓ ነገር ስለሌለ ማለት ነው። ኢንቨስትመንት እንኳን እንዳታደርገው ማለት ነው። ስለዚህ በእንደዚህ አይነት ምክንያት ዊሊንግነሱ ይቀንሷል ማለት ነው። አቢሊቲ እና ዊሊንግነስ ቬሪ ኢምፖርታንት ናቸው በግዢዎች ነገሮች ላይ። ይህንን አሁን ማድረግ የነበረባቸው እዚህ ሀገር ያሉ ሪል ስቴቶች የባየሮችን እነዚህንና ሌሎች ተጨማሪዎችን ፋክተሮችን ኮንሲደር አድርገው ቢዝነስ ሞዴላቸውን ሪኢንቨንት ማድረግ ነበረባቸው። እንደ አትሊስት ላለፉትን 5 ዓመት ያሉት 5 ዓመት ውስጥ ተከታታዮች መመሪያዎች፣ አዋጆች ምናምን እየወጡ ስለነበረ በባየርስ በኩል ያለውን የስነልቦና የዚህ አቅም ዊሊንግነስ ምናምን ነገር ፕሪዲክት ማድረግ መቻል አለባቸው። ዳታ ቢኖራቸው ኖሮ ፕሪዲክት ይደረግ ነበር። ፕሪዲክት አናሊሲስ ሲሰራ ለምሳሌ ምን ያህሉ ነው በዚህ ዓመት ውስጥ የውጭ ዲያስፖራ ይገዛል? ባለፈው 100 ሰዎች ገዝተውናል፣ ዘንድሮ 80 ቀንሷል ማለት ነው። ለምን ቀንስ? ባለፈው 100 ነው፣ ዘንድሮ 150 ከሆነ ለምን ጨመረ የሚለውን ነገር ማየት ያስፈልጋል። ለምሳሌ አሁን እዚህ ሀገር ውስጥ ከመግዛት ዱባይ መግዛት ጥሩ ነው የሚል ትልቅ አቅም ያላቸው ሰዎች ወደ ዱባይ ባለፉት 3-4 ዓመታት ሄደው ነበር። አሁንስ ያደርጉታል ካለው ነባራዊ ሁኔታ ጋር ልክ እንደዛ። ይህንን ግን የሄዱትን ሰዎች ዳታ መውሰድ አለብን። ለምን ሄዱ? ስንቶቹ ሄዱ? እዛ ስንት ኢንቨስት አደረጉ? ስንት ሪተርን አገኙ? ሬንተል ስንት ነው? እዚህ ያለው ቢዝነስ ሞዴልህን በዚህ ነው አድርገህ አንተም ፕሮዳክትን እኮ ዲዛይን አድርገህ ስታወጣ ለመሸጥ ነው። ይህ ሙቬብል የሆነ ፕሮዳክት አይደለም፣ ፊክስድ ነው። ይዘኸው አትሄድም። አውጥተኸው ቻይና ውስጥ ለምትሸጠው ነገር አይደለም፣ እዚሁ ነው የምትሸጠው። ኮዬ ፍቼ ላይ ሰራኸውን ህንፃ ኮዬ ፍቼ ነው የምትሸጠው። ቦሌ ላይ ሰራኸውን ህንፃ ቦሌ ላይ ነው የምትሸጠው። የሰዎችን ፍላጎትም እንደዚህ ነገሮችን አጥንተህ የአንተን ቢዝነስ ሞዴል ሪኢንቨንት ማድረግ ያስፈልጋል። ኢንጂነር ከዚሁ ጋር ተያይዞ ያው ዲማንድና ሰፕላዩ
ስቲል የተመጣጠነ ነገር አይደለም፣ ግን ስቲል የዴሊቨሪ ችግር አለ ኢትዮጵያ ውስጥ። የኢትዮጵያ ሪል ስቴት ሴክተር ላይ የሚነሳ ትልቅ ችግር ቅድም እንዳወራ ነው ሪል ስቴት ላይ ሎኬሽን እንደሚባል የሚነሱ ቻሌንጆች ላይ ደግሞ በቃ የዴሊቨሪ ችግር አለ። እዚህም የምንጋብዛቸው ብዙ ሪል ስቴት አልሚዎች አሉ፣ ባለሙያዎች አሉና ሳያነሱት የማያልፉት ነገር ምንድነው? የዴሊቨሪ ችግር ነው። እና ሰክሰስፉል የሆኑ ዴሊቨር የሚያደርጉ ሪል ስቴት ካምፓኒዎች እና ዴሊቨር የማያደርጉ ሪል ስቴት ካምፓኒዎች ምንድን ነው ልዩነታቸው? የፊሎሶፊ ችግር ነው? የፋይናንስ አቅርቦት ችግር ነው? የሊደርሺፕ ችግር ነው? የቱ ጋ ነው ችግሩ? በምንስ መሻሻል ይችላል? እንዳልነው አንድ ሰው ከፍሎ 100% 95% ከፍሎ ቤቱን 5 ዓመት 10 ዓመት ሳይኖርበት ሳያከራየው ወይንም ሳያወርሰው ሊሞትም ይችላል፣ ወይንም ደግሞ ተገቢውን ጥቅም ላይ ያገኝ ይችላል። እና ከዴሊቨሪ ጋር ተያይዞ ምን ትላለህ? ጥያቄዎችን እየጨረስኩ በዋናነት ጠቅላላ ስናደርገው የቢዝነስ ሞዴል የሚለውን ነገር ነው። እሱን ትንሽ ሰፋ ላድርገው መልስልህ ስለሚችለው። ለምሳሌ ቢዝነስ ሞዴልን አንደኛው ያንተ ዩኒክ የሆነ ፕሮፖዚሽን ማን ነው? ይሄ ማለት ምን ማለት ነው? ደንበኞች ከሌላ ኤክስ ከሚባለው ሪል ስቴት ዴቨሎፐር አንተ ዋይ ነህ፣ ወደ ዋይ ወይም ወደ አንተ ምን ፈልገው ይምጡ የሚለውን ነገር ዩኒክሊ መስራት መቻል አለብን። ገብቶሃል? እዛ ሲሄዱ በትክክል ዴሊቨር የማያደርግ ከሆነ አንተ ዴሊቨር በማድረግ ያኛውን ቢት ማድረግ መቻል አለብን። ቢዝነስ ሞዴልን ስትሰራ እዛ ጋ ያለውን ክፍተት እዚህ ጋር ደንበኞችህ ሪል የሚቸገሩበት ፕሮብሌም ምንድን ነው? እዛ ደንበኞችህ የፋይናንስ አቅርቦት ችግር ካለባቸው አንተ እዚህ የነሱን የፋይናንስ ፕሮብሌም ልትቀርፍ የምትችለው ከፋይናንስ ኢንስቲትዩት ጋራ ከእንደዚህ ነገሮች ጋር አያይዘ የነሱ ፕሮብሌም መፍታት መቻል አለብን። አንተ እዚህ ጋር ዴቨሎፕ ፕሮዳክቱን በሰዓት ዴሊቨር ለማድረግ የራስህ የውስጥ አቅም ለምሳሌ ክሩ ሊኖርህ ይችላል። በራስህ ኦን ፎርስ ሊሆን ይችላል ግንባታውን የምታስገነው፣ ኦር ለኮንትራክተር ሰጥተህ ሊሆን ይችላል የምታደርገው። እዛ ቦታ ላይ ችግር ካለ ያንን አድሬስ ማድረግ መቻል አለብን። ኮንትራክተር ስትመርጥ በራስህም ከሆነ የራስህን ክሩ ዴቨሎፕ ማድረግ ኦፕሬሽን ላይ ስለሆነ ማለት ነው። እነዚህን ነገሮችን ለይተህ ለዛ ሚቲጌት የሚያደርግ ስትራቴጂ ማምጣት መቻል አለብን። ስለዚህ ዴሊቨሪ ከሆነ ችግሩ ዴሊቨሪ በሰዓቱ እንዳታደርስ የሚያደርጉ ነገሮች ምንድን ናቸው ብለህ ነው መነሳት ያለብህ። ብዙ ጊዜ ስትነሳ ቢዝነስ ሞዴል ጀነሬት በምታደርግበት ጊዜ ከመጨረሻው ነው መነሳት ያለብህ። ጥግ በቃ ቁልፉን ለሰውየው ስትሰጠው ወይም ደግሞ ካርታ ይዞታውን በስሙ ድረስ ስትሰጠው ቢጊኒንግ ዘ ኤንድ ኢን ማይንድ ይባላል አይደለ? መጨረሻውን አይቶ መጀመር ነው። ከዛ በኋላ ካርታ ለብቻው ለማውጣት ወደኋላ ትመጣለህ። ምን ጋር ትሄዳለህ? መሬት አስተዳደር ካርታ እንዴት ነው የሚሰጠው? ቤቱ 80% ሲጠናቀቅ ይህን ነገር ሲያደርግ አላለ የሚፈለገው ነገሮች እነዚህ ነገሮች ሲሟሉ 80%ቱን ለማጠናቀቅ እኔ ምን መስራት አለብኝ? በዚህ ሰዓት በግንባታ ፈቃድ ባገኘሁበት ሰዓት መጨረስ አለብኝ። ይህንን ለመጨረስ ደግሞ ምን ያስፈልገኛል? በጀት ያስፈልገኛል። ይህን በጀት ደግሞ ኬት አመጣለሁ? እበደራለሁ፣ አገኘዋለሁ፣ የራሴን ኪቲ አመጣለሁ፣ ከደንበኞች ይህንን በስንት ጊዜ ማሰባሰብ ይችላሉ? በዚህ ጊዜ ዋት ይህን ነገሮች ማሰብሰብ ባልችልስ? ይህንን አደርጋለሁ፣ ፕላን ቢ ይኖረኛል። ወደኋላ ትመጣለህ። ይህንን ደግሞ ለማድረግ በራሴ ኦን ፎርስ ልስራ፣ በኮንትራክተር ላሰራ ምናምን ነገር በኮንትራክተር ሳሰራ ምን አይነት ችግሮች ሊመጡ ይችላሉ? በሰዓቱ ላይ ያደርስልኝ ይችላል። ምንድነው የኮንትራክተሩ ችግር? አቅም ላይኖረው ይችላል። አቅም ያለውን እመርጣለሁ። የግንባታ ማቴሪያል ደግሞ ምን ያህል ሊሆን ይችላል? ኮስት ሊፈጥር ይችላል እያልክ ወደኋላ ስትመጣ ከዛን ወደ ቁፋሮ ትሄዳለህ። ኢንትረስቲንግ። ከዛ ስራውን ስትጀምረው ከቁፋሮ ነው። ከዛ ላይ እያልክ ትሄዳለህ። በኮንትራክተር ነው የምታሰራው። ነገሮች ነው ናቸው። ያኛው አይሳካ ከሆነ ፕላን ቢ ያለው ምናምን አለው። መጨረሻ ላይ በምታስብበት ሰዓት ውስጥ አንፎርሲን የሆነ ችግሮች ሊመጡ ይችላሉ። እሱን ኮንቲንጀንሲ ትይዛለህ። እነዚህ ነገሮችን ሁሉ ለማድረግ ግን መነሻ ፓስት ትሬንድ ያስፈልጋል። ያ ፓስት ትሬንድህ
የማርኬት አናላይሲስ፣ የፋይናንስ አናላይሲስ፣ የኮንስትራክሽን አናላይሲስ፣ የግብአቱን ሁሉ ነገር የደንበኞችህንም ጭምር ማወቅ የምትችለው ዳታ ስትይዝ ነው። ዳታ ሲኖር ነው። ዳታ አናላይሲስ ማድረግ ስትችል ነው ትክክለኛውን ነገር መወሰን የምትችለው። ግን ሪል ስቴት ያበላል ተብሎ ዘው ገብተህበት መሀል ላይ ኤክስ ስለበላበት እኔ እበላበታለሁ ነገር አይሰራም። ወደ መጨረሻ ጥያቄ ደርሻለሁ ኢንጂነር ከፈለኝ እና የሚመጡት 5-10 ዓመታት በአንተ እይታ በሪል ስቴት ሴክተሩ ላይ ምን አይነት ትሬንዶች ይታዩሃል? ምክንያቱም እስካሁን አንሬጉሌትድ በሆነ ማርኬት ውስጥ ነው ሰዎች ኮምፒትም እያደረጉ ኮኦፕሬትም እያደረጉ ሲሰሩ የቆዩት እና አሁን ግን የ1357 አዋጅ መምጣት በእርግጥ ደንቡ ገና አልወጣም፣ ደንብና መመሪያ ገና አልጸደቀም እና ተግባራዊ አልሆነም። ስለዚህ ምን አይነት ካምፓኒዎች ሰርቫይቭ ያደርጋሉ ብለህ ታስባለህ in the next 5 up to 10 years? እና የመጨረሻ መልእክት እስካለ ለአልሚዎች ሊሆን ይችላል፣ ለገዢዎች ሊሆን ይችላል፣ አጠቃላይ ደግሞ ያንተ የግል እይታህን ስጠንና እናጠቃልላለን። ገበያው እኛ ሀገር በሰፊው አለ፣ የሪል ስቴት ገበያው በሰፊው አለ። ግን ከዚህ በፊት በነበረው ትሬንድ የምንመጣ ከሆነ ማንም ሰው ሰርቫይቭ አያደርግም። ሰርቫይቭ ሊያደርጉ የሚችሉ ምናልባት ቢኖሩ በአንድ ወይም በሌላ መልኩ የተለየ ጡንቻ ያላቸው ናቸው። ከዛ ውጭ ግን ሳይንቲፊክ በሆነ መንገድ ትክክለኛ ቢዝነስ ሞዴል ሰርተው ከዚህ በፊት የነበራቸውን ካሉ ሪኢንቬንት በማድረግ ሪሞዴል በመስራት አዲስ ቢዝነስ ሞዴል ጀነሬት እስካላደረጉት ድረስ ሰርቫይቭ አድርገው መቀጠል አይችሉም። ይህም ግልጽ የሆነ ነገር ነው። አዲስ ዴቨሎፕ የሚያደርጉት ነገር ምን መሆን አለበት? በዘርፍ ውስጥ ያለውን ችግሮችን አይዴንቲፋይ አድርጎ እሱን ዩኒክሊ ፕሮፖዚሽን አድርጎ እንደ አድቫንቴጅ መቁጠር። ችግሮች አለ ለምሳሌ ቀደም ዴሊቨር ማድረግ አለ አንዱ ችግር፣ ኮስት ደግሞ ሀይል ሊሆን ይችላል። ማርኬት ሴግሜንቴሽን መስራት፣ የፋይናንስም ችግር ካለ፣ የኮንስትራክሽን አቅርቦትም ካለ፣ የቴክኖሎጂም ነገሮች ካለ እነዚህ ነገሮችን ሚቲጌሽን የሆነ ሚቲጌት የሚያደርግ ስትራቴጂ ነድፈው ሳይንቲፊክ በሆነ አፕሮች የሚመጡ ካሉ አሁንም ሰርቫይቭ ማድረግ በጣም ሰፊ የሆነ እድል አለው። ይህንን መያዝ አለበት። ሁለተኛ ገዢዎች ናቸው። ገዢዎች የራሳቸው ሁሉም ገዢ ደግሞ ትክክለኛ ገዢ ላይሆን ይችላል። ኢቨን እንኳን ኢንቨስትመንት የሚፈልጉ ከሆነ ማትረፍ የሚፈልጉ ከሆነ ጤነኛ ጥሩ ያስፈልጋሉ። ቢዝነሱ አንዱ የሪል ስቴት ቢዝነስ አንዱ እሱ ነው። ካፒታል ማርኬት ላይ አሁን ለምሳሌ ምናልባት ሊመጣ ይችል ይሆናል ሪል ስቴት ኢንቨስትመንት ትረስት የሚባል ኦልሬዲ ኮሌክቲቭ ኢንቨስትመንት ትረስት ላይ አለ አዋጁ ላይ። ስለዚህ እሱን ሞዴል አድርገው የሚመጡ ይኖራሉ ብዬ ተስፋ አደርጋለሁ። እዛ ውስጥም ፓርቲሲፔት የሚያደርጉ ለምሳሌ 1 ሚሊዮን ብር አለኝ ግን 1 ሚሊዮን ብሬ ሪል ስቴት ላይ ገዛልኝ ይችላል። ግን እዛ ኢንቨስትመንት ትረስት ውስጥ አስገብቼ አቅሜን ላጎልበት የምችልበት ጉዳይና ይሄ ከሪል ስቴት ውል በመሸጥና እንትን በማለት ብቻ አገኛለሁ የሚለውን ነገር ትቼ እዛ ቦታ ላይ ሪል የሆነ ኢንቨስትመንት ከፍቼ ትረስት ያለው ኢንቨስትመንት ውስጥ ገብቼ ከዛ ማገኘውን ነገሮች መፍጠር መቻል አለበት እዛ። ስለዚህ ሪል ስቴት ለሚገዙ ሰዎች ይሄ 10%፣ 20% አጓጉ የሆነ ማስታወቂያ 50% ዲስካውንት ምናምን የሚባሉትን ነገሮችን ዲቴይል እንትኑን የሪል ስቴት የአልሚው ማንነት፣ ህጋዊነት፣ የማቅረብ እነዚህ ያሉት ችግሮችን ሊፈታ የሚችል መሆኑን የማረጋገጥ ባለሙያ ማማከር፣ እነሱም ባያማክሩም እንኳን ራሱ ከሌሎች ተሞክሮ በመወሰድ ገንዘባቸው በተገቢ ሁኔታ ላይ ኢንቨስት እንዲያደርጉ ነው ሀሳቢ። እጅግ አድርጌ ነው የማመሰግነው። በብሉፕሪንት ፖድካስት ስም ኢንጂነር ከፈለኝ ኃይሉ የአንሎክ ኮንሰልቲንግ መስራችና ሲኢኦ
እንዲሁም በቢዝነስ ላይ የተለያዩ መጽሐፍትን እያበረከትክልን ትገኛለህ። ኦተር ነህ። ሪል ስቴት ኢንዱስትሪ ላይ ያሉ ክፍተቶች፣ ኦፖርቹኒቲዎች፣ ምን ያህል ዳታ ኢምፖርተንት እንደሆነ፣ የቢዝነስ ሞዴልን ሪኢንቨንት ማድረግ እንደሚያስፈልግ፣ ኦፕሬሽን ላይ ያልነከናቸው ነገሮች የሉም ብዬ አስባለሁ። ተመልካቾቻችን ብዙ እንደምትማሩበት ተስፋ አድርጋለሁ። ብሉፕሪንትን ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ። ኢንጂነር ከፈለኝ በድጋሚ በጣም አመሰግናለሁ። Thank you for coming.